የጤና ባለሙያዎች ሙሉ የስራ ማቆም አድማ አደረጉ ማለት ሰላማዊ ትግል ብቻ ሳይሆን ትግልም አይደለም። መንግስት ጋር ያለህን ጥያቄ ለማስመለስ ካንተ ውጪ አማራጭ የሌለውን አካል ማስያዣ ማድረግ ትግል፣ እሱን መጠቀሚያ ማድረግ ትግል አይደለም። ሰላማዊ ትግል ከሞራል ጋር የተያያዘ ነው። ሰላማዊ ትግል የምትታገለውን አካል በሞራል በልጠኸው የምትታገለው። መንግስትን አይደል የምትታገለው፣ መንግስትን በሞራል በልጠህ ነው። መንግስት እንዲህ ካላደረገ እኔም እንዲህ አላደርግም። አንድ ነህ፣ ያው ነህ። ለምን ትታገላለህ? አንድ እኮ ነህ። መንግስት ለዳው ካላስበ እኔም አላስብም፣ እየራበኝ አልሰራም ነው። እውነት እንደዛ ከሆነ ልቀቁት ቦታው፣ ያ ይሻላል። ጥያቄን ቢያስመልስልም እውነቴን ነው የምልህ፣ የጤና ባለሙያ መባል አያስችልም። ይሄ ሰላማዊ ትግል አይደለም፣ ትግልም አይደለም፣ ግን አደገኛ ወንጀል። ይሄንም ሰላማዊ ትግል ነው የሚለኝ ፖለቲከኛ ሰላማዊ ታጋይ አይደለም። ስራ በማቆማቸው ግን ስለሚሞተው ድሃ ማህበረሰብ፣ ምንም አማራጭ ስለሌለው ማህበረሰብ፣ ደሞዝ መጠየቅ ስለማይችል፣ በእነሱ ልክ እንኳን መኖር ስለማይችለው የህብረተሰብ ክፍል ያሰበ የለም። ሞራል ማለት እሱ ነው። ሞራል ማለት እሱ ነው። እውነት ለመናገር እኔ ስራ ማቆም የጤና ባለሙያዎች አጀንዳ ነው ብዬ ማሰብ ይቸግረኛል። የፖለቲከኞቹ ነው ብዬ ነው ማሰበው። ምክንያቱም አንዳንዶቹን እያየኋቸው ይሄ ከሞራል አንጻር ልክ አይደለም። ይሄ ትውልድ የሚገል በእንደዚህ አይነት መንገድ መንግስት ባይቀየር ይሻላል።